በአንድ ጸጥ ካለ የግብጽ መንደር ኔግሪክ አቧራማ መንገዶችና ትንንሽ ቤቶች በብዛት የሚታይበት አንድ ትንሽ ልጅ ይሯሯጣል። ስሙም ሙሐመድ ሳላህ ይባል ነበር። ዓለም የግብጽ ንጉስ ብሎ ከመሰየሙ በፊት ወደ ትምህርት ቤት፣ ወደ ልምምድ ቦታ፣ ከመንደሩ በላይ ወደሚተልቀው ህልሙ ለመድረስ የሚሮጥ ትንሽ ልጅ ብቻ ነበር። ሳላህ ስላደገበት መንደር ሲናገር ከ10,000 በላይ ሰዎች የማይኖርባት መንደር ናት። በአብዛኛውን ጊዜ ነዋሪዎቿ እርስ በርስ ከመተዋወቅ በላይ እንደ ቤተሰብ ናቸው ሲል ይደመጣል። ሙሐመድ ሳላህ እንደ ዩሮፒያን አቆጣጠር በሰኔ ወር 1992 ተወለደ። ሳላህ የመጀመሪያውን የወጣቶች አካዳሚ የሆነውን የአል ሙክዋሎን አል አረብ የተቀላቀለው በ14 ዓመቱ ነበር። ጠንካራው ተጫዋች አልነበረም፣ ረጅሙ ተጫዋች አልነበረም። ግን አንዴ ኳስ ሲነካ ሁሉም ነገር ይቀየራል። በ2010 ገና ታዳጊ ቢሆንም ለመጀመሪያ ጊዜ ለዋናው ቡድን ተሰልፎ ለመጫወት ችሎ ነበር። ዋንጫዎችን ማሳካት ባይችልም ሳላህ በክለቡ በነበረው ቆይታ የሥራ ትጋትና መስዋዕትነት መክፈል የተማረበት ነበር። ለክለቡ 38 ጊዜ ተሰልፎ ተጫውቶ 11 ጎሎችን ለማስቆጠር ችሏል። 2 ዓመት በአል ሙክዋሎን አል አረብ ከቆየ በኋላ በ2012 ወደ ዩሮፓ አቀና። የስዊዘርላንድ ክለብ የሆነው የባዝል ስካውቶች ሳላህ ክለባቸው በወዳጅነት ጨዋታ ላይ ሲያፈራርሰው ባዩት በወራት ውስጥ ወደ ስዊዘርላንድ አመጡት። ስዊዘርላንድም በበረዶና በጸጥታ ተቀበለችው። ሳላህ በባዝል ቆይታ 2 የስዊስ ሱፐር ሊግ ዋንጫዎችን ማሸነፍ ሲችል በትልልቅ የዩሮፕ ምሽቶች ላይ ራሱን ለዓለም አስተዋወቀ። የፕሪሚየር ሊግ ክለቦችን ትኩረት መሳብ ቻለ። በ2014 የእንግሊዝ ክለብ ቼልሲ አስፈረመው። ሳላህ አሁንም በትልልቅ መድረኮች ላይ የመጫወት እድል ቢያገኝም የጨዋታ ሰዓት አለማግኘትና ስህተቶችን መስራት በለንደን የነበረው ቆይታ ከህልም ወደ ቅዠት ቀየረበት። ሆኖም ግን ክለቡ ከመልቀቁ በፊት አንድ የኢኤፍኤል ካፕ ዋንጫ ማሸነፍ ችሎ ነበር። ሳላህ የእንግሊዝ ቆይታው እንደጠበቀው ባይሆንም ወደ ሌላ ቦታ በመሄድ ራሱን እንደ አዲስ መፈለግ እንዳለበት ያውቅ ነበር። ጣሊያ በሞቀ እቅፍና እድል በሩን ከፍታ ተቀበለችው። በ2015 ከቼልሲ በውሰት ለፊዮረንቲና ለአጭር ጊዜ ተጫወተ። ዋንጫዎችን ማሸነፍ ባይችልም እንደገና ለማንሰራራት ቻለ። በተወሰኑ ወራት በፊዮረንቲና ከተጫወተ በኋላ ሳላህ እንደ አዲስ ወደ ተወለደበት ሮማ አመራ። ሮማ የተለየ ነበር። ሳላህ ወደ ሙሉ አጥቂነት የተቀየረበት ከሲዝን ብዙ ጎሎችንና አሲስቶችን ለማስመዝገብ የቻለበት 2 ዓመታት አሳለፈ። ከሮማ ጋር ዋንጫ መብላት ባይችልም የሴሪያ ምርጡ አጥቂ ለመሆን ቻለ። በሮማ ቆይታው 29 ጎሎችን ለማስቆጠር ችሏል። በ2017 ክረምት ሳላህ ለእንግሊዝ ክለብ ሊቨርፑል ፈረመ። በዚያን ጊዜ ማንም ሰው አያውቀውም፣ ነገር ግን አዲስ የእግር ኳስ ንጉስ እየተወለደ ነበር። በሊቨርፑል የመጀመሪያ የውድድር ዓመት 32 ጎሎችን በማስቆጠር አዲስ ሪከርድን ጻፈ። በአንፊልድ ስሙ እንደ መዝሙር ተዘመረ። ዓለምም ተመልክቶ የግብጽ ንጉስ ብሎ ጠራው። ሳላህ እስካሁን ከሊቨርፑል ጋር የዩኤፋ ቻምፒየንስ ሊግን በ2018-19፣ የዩኤፋ ሱፐር ካፕን በ2019፣ የፊፋ ክለብ ወርልድ ካፕን በ2019 ማሸነፍ ሲችል ከዚህ በተጨማሪ በ2019-20 የውድድር ዓመት የፕሪሚየር ሊግን ዋንጫ ከ30 ዓመት በኋላ ለመጀመሪያ ጊዜ ሊቨርፑል እንዲበላ ትልቅ አስተዋጽኦ ለማድረግ ችሏል። የፕሪሚየር ሊግን ዋንጫ ባለፈው የውድድር ዓመት 2024-25 የውድድር ዓመት ከፍተኛ ጎል አስቆጣሪና ምርጥ ተጫዋችም በመሆን ለሁለተኛ ጊዜ ማሸነፍ ቻለ። ሳላህ እስካሁን ድረስ በሊቨርፑል ቆይታ 188 ጎሎችና 89 የመጨረሻ ኳስ አሲስት ማስመዝገብ የቻለ ሲሆን ይህም የምንጊዜውም የእንግሊዝ ፕሪሚየር ሊግ በአንድ ክለብ ብዙ የጎል ተሳትፎ ያለው ተጫዋች ያደርገዋል። በኢንተርናሽናል መድረክ ሳላህ ለመጀመሪያ ጊዜ በ2011 ለኢጂፕት ለመጫወት የቻለ ሲሆን ሀገሩ ኢጂፕት ለ2018 ዓለም ዋንጫ ወሳኝ የኳሊፊኬሽን ጎሎችን በማስቆጠር እንድታልፍ ለማድረግ ችሎ ነበር። በ2017 አፍሪካ ዋንጫ ሳላህ ሀገሩን በመምራት ለፍጻሜ መድረስ ቢችልም ዋንጫውን ማሳካት ሳይችል ቀርቷል። ሳላህ ለኢጂፕት በ109 ጨዋታዎች 63 ጎሎችን ማስቆጠር ሲችል የሀገሩ የኩራት ምልክት ለመሆንም ችሏል።
ሳላ እስካሁን ድረስ ባሳለፈው የእግር ኳስ ህይወት ካሳካቸው ስኬቶች ውስጥ በክለብ ደረጃ ከቤዝል ጋር 2 የስዊስ ሱፐር ሊግ ዋንጫን፣ ከቼልሲ ጋር 1 የኢኤፍኤል ካፕ ዋንጫን፣ ከሊቨርፑል ጋር የፕሪሚየር ሊግ፣ ቻምፒየንስ ሊግ፣ የኤፍኤ ካፕ፣ የኢኤፍኤል ክለብ ወርልድ ካፕ ዋንጫዎችን ማሳካት ሲችል እንዲሁም በግሉ የፕሪሚየር ሊግ ጎልደን ቡትስ በተደጋጋሚ ከዚህ በተጨማሪ ሊቨርፑል የምንጊዜውን ከፍተኛ ጎል አስቆጣሪነት በዋናነት የሚጠቀሱ ናቸው። በቅርብ ሳምንታት በሞሳላህ እና በሊቨርፑል መካከል ውጥረት ተፈጥሮ የነበረ ሲሆን ሳላ ለ3 ተከታታይ ጨዋታዎች የመጀመሪያ 11 ውስጥ ሳይገባ ቀረ። በዚህ ደስተኛ ያልነበረው ሳላ ሊቨርፑል ከሊድስ ጋር ካደረገው ጨዋታ በኋላ አወዛጋቢ ቃለ መጠይቅ ለጋዜጠኞች መስጠቱን ተከትሎ ከቻምፒየንስ ሊግ ቡድን ውጭ ሆነ። በዛው ሳምንት መጨረሻ ሳላ ከአሰልጣኙ ስሎት ጋር ከተወያየ በኋላ በሳምንቱ መጨረሻ ለነበረው ጨዋታ ቡድን ስብስብ ውስጥ ለመካተት ሲችል በ26ኛው ደቂቃም ተቀይሮ ገብቶ አንድ ኳስ ለጎል አመቻችቶ በማቀበል ሊቨርፑል 2-0 እንዲያሸንፍ አስተዋጽኦ ካደረገ በኋላ ለ35ኛ ጊዜ ለሚካሄደው አፍሪካ ዋንጫ ወደ ሞሮኮ አምርቷል። ሆኖም ግን የሳላ የሊቨርፑል ቆይታ ጥያቄ ውስጥ ገብቷል። የሞሐመድ ሳላ ታሪክ አላለቀም። ከአቧራማ የኔግሪክ ሜዳ እስከ ትልልቅ እግር ኳስ ሜዳዎች የሞሳላ ታሪክ የእግር ኳስ ብቻ አይደለም፣ የእምነትና ተስፋ ያለ መቁረጥ እንጂ።